ግብፅና የአባይ ወንዝ ምስጢራዊ ፕሮጀክት 96 ከመቶ መሬቷ በረሃ በሆነባትና በሚያቃጥል አሸዋ በተሸፈነች ሀገር ላይ ግብፅ በታሪኳ አይታ የማታውቀውን ታላቅ ታምር እየፈጠረች ትገኛለች። ይህም በሰሃራ በረሃ እምብርት ውስጥ አዲስ ግዙፍና ሰው ሰራሽ አባይን መፍጠር ይመለከታል። የግብፅ መንግስት ከ10 ቢሊዮን ዶላር በላይ በማፍሰስ በአሸዋ ላይ 170 ኪሎ ሜትር የሚረዝም ወንዝን በመቆፈር በረሃውን ወደ ለም የእርሻ መሬት እየቀየረ ይገኛል። ነገር ግን ይህ የበረሃው ላይ ታምር ከጀርባው ሌላ እጅግ አስፈሪና የህልውና ትግል ያለበት ምስጢርን ይዟል። የዚህ ፕሮጀክት ትልቅ ምስጢርና እውነተኛ ምክንያት ያለው ህልውናቸው በሆነው በአባይ ወንዝ ላይ ነው። አባይ ለሺህ ዓመታት የሰው ልጅ ስልጣኔ የጀርባ አጥንት ሆኖ የኖረ ታላቅ ወንዝ ለኢትዮጵያውያን የልማትና የብርሃን ተስፋ፣ ለግብፃውያን ደግሞ የህልውናቸው መሰረት። ነገር ግን ዛሬ ዓለም ላይ ካሉ የጂኦሎጂካል ፍጥጫዎች ሁሉ እጅግ አደገኛውና ትኩረት የሚሻ ነገር በዚህ ወንዝ ላይ እያንዣበበ ይገኛል። ኢትዮጵያ በታላቁ የህዳሴ ግድብ አማካኝነት ተፈጥሯዊ ሀብቷን ተጠቅማ 60 ሚሊዮን ህዝቦቿን ከጨለማ ለማውጣትና ኢንዱስትሪዎቿን ለማንቀሳቀስ ስትነሳ በወንዙ የታችኛው ክፍል የምትገኘው ግብፅ ግን አንድ ትልቅና አስፈሪ ስጋት ውስጥ ወድቃለች። ይህም አባይ ቢገደብ ዕጣ ፈንታችን ምን ይሆናል? መጠጥና ምግባችንስ ከየት ይገኛል? የሚለው ጥያቄ የካይሮን ቤተ መንግስት እንቅልፍ ነስቶታል። ግብፅ ለዘመናት የአባይ ስጦታ ተብላ ስትጠራ የነበረ ቢሆንም ዛሬ ላይ ግን ያ ስጦታ በኢትዮጵያ እጅ ላይ መውደቁና ፍሰቱን መቆጣጠሯ ለግብፅ ታይቶ የማይታወቅ የህልውና አደጋ መስሎ ታይቷታል። ነገር ግን ግብፅ ለዚህ ስጋት የሰጠችው ምላሽ በዲፕሎማሲ ንግግር ወይም በጦርነት ዛቻ ብቻ የተወሰነ አይደለም። በበረሃዎቿ ውስጥ ዓለም አይቶት የማያውቀውን ተፈጥሮንና ጂኦግራፊን የሚገዳደር እጅግ ግዙፍ የሆነ የሰው ሰራሽ አባይ እየገነባች ትገኛለች። አዎ 96 በመቶ መሬቷ በረሃ በሆነው ምድር ላይ 120 ሚሊዮን ህዝቧን ከረሃብና ከውሃ ጥማት ለመታደግ ግብፅ በታሪኳ ትልቁንና ውድ የሆነውን ቁማር ትጫወታለች። ይህም ቁማር ደግሞ በአሸዋ ላይ ወንዝ የመፍጠር ስራ ነው። ጥያቄው ግን እዚህ ጋር ነው። ኢትዮጵያ ግድቡን በገነባችበትና የውሃ ፍሰት ላይ የራሷን ሉዓላዊ ቁጥጥር በጀመረችበት በዚህ ወሳኝ ታሪካዊ ወቅት ግብፅ ከየት መጥቶ በሚፈስ ውሃ ነው በበረሃውን ገነት ለማድረግ የምትመኘው? ይህ ፕሮጀክትስ በኢትዮጵያና በግብፅ መካከል ያለውን የውሃ ፍጥጫ ያበርደው ይሆን ወይስ ግብፅን ይበልጥ በውሃ ልትጠማ በማድረግ ውጥረቱን ያባብሰዋል? የዚህ ፕሮጀክት መጨረሻውስ ምን ይሆን? አሁን ላይስ የት ደረሰ? ዛሬ በዚህ መርሃ ግብራችን ከፒራሚዶች ጀርባ ያለውን የግብፅን ታላቅ የህልውና ትግልና በበረሃ መካከል የሚገነባውን አስገራሚ ወንዝ በጥልቀት እንመረምራለን። ዓለም እጅግ አስደናቂ ናት። በዚህ ቻናልም የሀገራችን አስደናቂ ቦታዎች በአካል ዓለም ላይ ያሉትን ሀገሮች ደግሞ በምናብ እየተጓዝን እያንዳንዱን ሀገር በምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትቀላቀሉን፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በመሳደስ አብራችሁን ተጓዙ። ግብፅን ስናስብ ደግሞ ወደ አእምሯችን የሚመጡት ፒራሚዶች፣ ፈርዖኖች እና ጥንታዊ ስልጣኔዎች ናቸው። ነገር ግን የዛሬዋ ግብፅ ከፒራሚዶች በላይ የሆነ በየቀኑ የሚፋጠጣትና መፍትሄ የሚሻት ታላቅ ፈተና ከፊቷ ተደቅኗል። የሀገሪቱ የህዝብ ብዛት 120 ሚሊዮን ደርሷል። ይህ ሁሉ ህዝብ የታጨቀው ደግሞ በጠቅላላው የሀገሪቱ ስፋት 5 በመቶ በማይሞላው የአባይ ሸለቆና ዴልታ ዳርቻ ላይ ብቻ ነው። ይህ ማለት በሚሊዮኖች የሚቆጠሩ ሰዎች በጣም ጠባብ በሆነች በየጊዜው በህንፃዎች በሚወረርና ለግብርና ብቻ በታጨች መሬት ላይ ተጨናንቀው ይኖራሉ ማለት ነው።
ከ90 በመቶ በላይ መሬቷ ደግሞ ሰው አልባ ነው። የህዝብ ቁጥሩ በየዓመቱ በ2 ሚሊዮን እየጨመረ ነው። በዚህም ምክንያት የግብርና መሬት የተመናመነ፣ የምግብ ዋጋ በዓለም ገበያ መዋዠቅ ምክንያት ሰማይ ነክቷል። ይህ ዜናም ለግብፅ መሪዎች አስደንጋጭ ከመሆኑ አልፎ አባይ ብቻውን ይህንን ግዙፍ ህዝብ ሊመግብ እንደማይችል ተረድተዋል። በተለይ ደግሞ በወንዙ የላይኛው ክፍል የኢትዮጵያ የህዳሴ ግድብ መጠናቀቅና ሌሎች ሀገራትም የልማት ስራዎችን መጀመራቸው ግብፅ ከአባይ ውጭ ሌላ አማራጭ የለኝም የሚለውን የሺህ ዓመታት ጽኑ አስተሳሰቧን እንድትሰብር አስገድዷታል። ግብፅ ለዘመናት የአባይ ውሃ አንድ ጠብታ እንኳን እንዲቀነስባት ባለመፍቀድ የታችኛው ተፋሰስ ሀገራችን በጥብቅ ስትከታተል ሲያልፍም ስትከላከል ነበር። ዛሬ ግን እውነታው ተቀይሯል። ኢትዮጵያ ግድቡን ጨርሳ ውሃውን ይዛለች። ግብፅን መራራ ቢሆንባትም ይህንን እውነታ ተቀብላ የራሷን የውሃ ዋስትና ለማረጋገጥ ወደ ምዕራብ በረሃዋ ፊቷን በማዞር ኒው ዴልታ የተባለውን ግዙፍ ፕሮጀክት ቀርጻ ስራዎቹን ጀምራለች። ይህ ፕሮጀክት ከ10 ቢሊዮን ዶላር በላይ ኢንቨስትመንት የሚጠይቅ ሲሆን ዓላማውም 2.2 ሚሊዮን ሄክታር በረሃውን ወደ ለም መሬትነት መቀየር ነው። ይህንን ሲሰሙት ታዲያ እንዴት የሚል ጥያቄ በአእምሮ ውስጥ መከሰቱ አይቀርም። እንዴት በሰሃራ በረሃ መሃል ፀሐይ አናትን ለሁለት በሚከፍልበትና አሸዋ በንፋሱ ኃይል ከወዲያ ወዲህ በሚጎርፍበት ስፍራ 174 ኪሎ ሜትር ርዝመት ያለው ወንዝ ሊፈስ ይችላል? ለዚህ አገልግሎት የምታውለውን ውሃስ ከአባይ ወንዝ ከምታገኘው በተጨማሪ ከየት ታመጣለች የሚለው ወሳኝ ጥያቄ ነው። የዚህ ጥያቄ መልስም ያለው እዚህ ጋር ነው። ግብፅ ለዚህ አገልግሎት የምትጠቀመው ውሃ ለዘመናት ቆሻሻ ብላ የናቀችውንና ለአካባቢ ጥበቃ አስቸጋሪ የነበረውን የግብርና ፈሳሽ ውሃን መልሳ በማጣራት ነው። ይህም ማለት ግብፅ አንድም ጠብታ ውሃ ሳታባክን አንድ ጊዜ የተጠቀመችበትን ውሃ በቴክኖሎጂ ደግማ በማጣራትና ለዳግም አገልግሎት በማዋል አዲስ ስልጣኔን በበረሃው ላይ እየመሰረተች ነው ማለት ነው። ይህም በዓለም ላይ ትልቁ የውሃ መልሶ ማጣሪያ ፕሮጀክት ሲሆን በአንድ ቀን ውስጥ ብቻ 7.5 ሚሊዮን ኪዩቢክ ሜትር ውሃ የማጣራት አቅም አለው። ይህ ውሃ ነው እንግዲህ በበረሃው ውስጥ በሚቆፈረው ቦይ አልፎ በረሃውን አረንጓዴ በሚያደርገው። ነገር ግን እንዲህ አይነቱን ግዙፍ የኢንጂነሪንግ ስራ በዚህ በሚያቃጥል ሙቀትና በማይረጋ አሸዋ ላይ መስራት እንዴት ተቻለ? 12000 የሚደርሱ ሰራተኞችስ በበረሃ ውስጥ የሚቆፍሩት ቦይ በአሸዋ እንዳይመለስ እና ውሃው ወደ መሬት ሰርጎ እንዳይጠፋ የተጠቀሙበት ዘዴ ምንድን ነው የሚሉት ቀጥለው ሊፈቱ የሚገቡ ጥያቄዎች ናቸው። የዚህ ግንባታ ሂደት ልክ እንደ ጦርነት ሜዳ በሙሉ ዝግጅት የሚደረግ ነው። በመቶዎች የሚቆጠሩ ቡልዶዘሮች፣ ኤክስካቫተሮች እና እንዲሁም ከአንድ ከባድ መኪናዎች በረሃውን ይቆፍራሉ። አሸዋውን በማንሳት መሬቱን በማስተካከልና ኮንክሪት በማልበስ የሚከናወነው ይህ የሰው ሰራሽ አባይ ግንባታ በግብፅ ታሪክ ታይቶ የማይታወቅ የሰው ኃይልና የቴክኖሎጂ ትብብር የጠየቀ ነው። ግብጾችም ይህንን ያደረጉበት ምክንያት መሬቱ ካልተስተካከለ ማሽኖቹ በአሸዋ ውስጥ ይሰጥማሉ፣ የውሃው ፍሰትም ይስተጓጎላል። ለዚህም ሰራተኞች 45 ዲግሪ በሚደርስ ሙቀት ውስጥ ሆነው የውሃውን ፍሰት በስበት ኃይል ብቻ ለማጓጓዝ ሚሊሜትር ሳይሳሳቱ ቁልቁለቱን መለካት ይኖርባቸዋል። አለበለዚያ ትንሽ ስህተት ማለት ትልቅ ውድመት ሊያስከትል ይችላል። ታዲያ ይህ ግንባታ በፈረንጆቹ በ2021 ሲጀመር በዓለም ዙሪያ ያሉ የውሃ መሐንዲሶች በምን ታምር ልታደርጉት ትችላላችሁ የሚል ጥያቄ አስነስተው ነበር። ምክንያቱም በሰሃራ በረሃ መሃል 114 ኪሎ ሜትር የሚረዝም ክፍተት ወይም ቦይ ወይም ካናል መቆፈር ማለት ካለመቻሉም በላይ እብደት የሚመስል ሐሳብ በመሆኑ ነው።
እንዴት እብደት ሊሆን ቻለ ለሚለው ጥያቄ ተፈጠረበት ነገሩ እንዲህ ነው። አንደኛ አሸዋው ውሃውን የመምጠጥ ከፍተኛ የሆነ ብቃት ስላለው ውሃው ተመጦ ያልቃል የሚል ሲሆን፣ ሁለተኛው ደግሞ በከፍተኛ ሙቀት ምክንያት ውሃው ተኖ ያልቃል የሚል ከፍተኛ ስጋት ነው። ሶስተኛውና ነገሩን ከባድ እንዲሆን ያደረገው ደግሞ የሚንቀሳቀሰው አሸዋ የተቆፈረውን ቦይ በጥቂት ሰዓታት ውስጥ መልሶ ሊደፍነው የመቻሉ ጉዳይ ነው። ግብጽ ግን የፈለጋችሁትን ሀሳብ ስጡኝ እንጂ ይህ የህልውና ጉዳይ ነው በማለት ለችግሮች መፍትሄ የምትለውንም በመስጠት ጉዞዋን ቀጠለች። ታዲያ ግን ከላይ ለጠቀስነው የምሁራን ትችት ምን አይነት መፍትሄ ሰጠች? ምን አይነት የኢንጂነሪንግ ጥበብስ ለዓለም አስተማረች ስንል ቀጥለን እንፈትሻለን። የግብጽ የኢንጂነሪንግ ጥበብ የሚጀምረው በሳራ በረሃ ላይ የሚፈሰው ሰው ሰራሽ ወንዟ በስበት ኃይል ጉዞውን እንዲያደርግ ከማድረግ ነው። ነገር ግን ይህ መንገድ ብቻ በቂ ባለመሆኑ መሐንዲሶቹ የውሃውን መስመር ውሃ ፍሰትና የቴክኖሎጂ ጥበብ መሬቱን ደፍረውበት በስበት ኃይል እንዲፈስ በማድረግ ጭምር ነው። ይህም ማለት ውሃው ከፍ ባለ ቦታ ወደ ዝቅተኛ ስፍራ በራሱ የፍሰት መንገድ እንዲወርድ የማድረግ ሂደት ነው። ታዲያ ግን ይህ ሁሉ ሲሰራ በከፍተኛ ጥንቃቄ ተሰልቶ ሲሆን በእያንዳንዱ 30 ሜትር ርቀት ላይ ቁልቁለቱ 1 ኢንች ብቻ ነው። ይህም የመሰለ ትክክለኛነትም በመቶዎች በሚቆጠሩ ኪሎሜትሮች በሚረዝም በረሃ ላይ መጠበቅ የማይታመን የቴክኖሎጂ ውጤት ነው። ለዚህ ነው የሰርቬይ ቡድኖች በእያንዳንዱ 160 ጫማው የሌዘር መለኪያ መሳሪያዎችን በመጠቀም ከፍታውን በየደቂቃው የሚለኩት። ምክንያቱም ትንሽ ስህተት ከተሰራ ውሃው ይቆማል ወይም ተመልሶ በመጥለቅ ግንባታውን ያፈርሰዋል። የአሸዋ ሰርገትን መከላከያ ዘዴዎች። ነገር ግን ከዚህም የሚበልጥ አንድ ትልቅ ሊፈታ የሚገባ ችግር አለ። እርሱም ውሃው ወደ አሸዋው ሰርጎ እንዳይሰምጥ መከላከል ነው። በዚህ ስፍራ የሚገኘው የአሸዋ ውሃ ሲያገኝ ረጅም ጊዜ ውሃ ጠጥቶ እንደማያውቅ ሰው መጥቶ ይጨርሰዋል። ግብፅም ይህንን ነገር ለመከላከል የውሃ መከላከያ ጋሻ የሚባል አስደናቂ ብልሃትን ፈጥራለች። ነገሩ እንዲህ ነው። በመጀመሪያ የመሬቱ ወለል በአግባቡ ሁኔታ ይስተካከል። በመቀጠልም ደግሞ ጥሩ የአሸዋ ንብርብር በላይ ላይ እንዲነጠፍ ይደረጋል። ከዚያም በአሸዋው ንብርብር ላይ HDP የተባለ በጣም ጠንካራ የፕላስቲክ ሽፋን ይዘረጋል። ይህ ሽፋን ውሃው ወደ መሬት እንዳይሰርግ የሚከላከል አስደናቂ ዘብ ነው። የኮንክሪት ስራና የአየር ንብረት ተጽዕኖ ነገሩን በዚህ አያበቃም። እንደገና በHDP ላይ ደግሞ የኮንክሪት ንጣፍ ይደረጋል። በዚህም ሰዓት ታዲያ እያንዳንዱ የኮንክሪት ንጣፍ በሙቀት ምክንያት እንዳይሰነጠቅ በልዩ መገጣጠሚያዎች እንዲያዝ ይደረጋል። በረሃው ቀን በጣም ስለሚሞቅና ሌሊት ስለሚቀሰቅስ ኮንክሪቱ ይለጠጣል፣ ይኮራመታልም። እነዚህም መገጣጠሚያዎች በቢትመን ስለሚታሸጉ ውሃው ሳይፈስ ለብዙ ዓመታት መቆየት ይችላል። የኤል ሐማም ፓምፕ ጣቢያ እና የቧንቧ ዝርጋታ። ነገር ግን ከበረሃው ጉዞ በኋላ ሌላ ወሳኝ ጥያቄ ይመጣል። ውሃው በረሃውን አቋርጦ እንዴት ተራራዎችን ይወጣል? በጭራሽ ውሃ ሽቅብ እንደማይፈስ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ግብፅ አሁንም እጅ አልሰጠችም። በዓለም ላይ ካሉ ትላልቅ የፓምፕ ጣቢያዎች አንዱን ገነባች። ኤል ሐማም ይባላል። ጣቢያው በሰከንዶች ውስጥ በሚሊዮን የሚቆጠሩ ሊትር ውሃዎችን የመግፋት አቅም አለው። የሚሰራበትን መንገድ ይህንን ይመስላል። ውሃውን ከፍ አድርጎ ወደ ሰው ሰራሽ ቦይ ይለቀዋል። ከዚያ በኋላ ውሃው በስበት ኃይል ጉዞውን እንዲጀምር ያደርጋል። ነገር ግን ውሃው በክፍት ቦታ ብቻ አይጓዝም። በተወሰኑ ቦታዎች ላይ በበረሃው በጣም አስቸጋሪ በሚሆንበት ጊዜ ውሃው በግዙፍ የብረት ቧንቧዎች ውስጥ እንዲያልፍ ይደረጋል።
ከነዚህ ቧንቧዎች እስከ 3 ሜትር የሚደርስ ዲያሜትር ያላቸው ሲሆን አንድ ሰው በውስጣቸው ቀጥ ብሎ መራመድ እንዲችል ያስችሉታል። የጥራት ቁጥጥርና የተፈጥሮ ፈተናዎች ታዲያ ግን እዚህ ጋር እንደ ቀላል የማናልፈው አንድ ነገር አለ። እነዚህን ቧንቧዎች በበረሃ አሸዋ ስር ለመቅበርና ለማገናኘት የተደረገው ጥረት ቀላል የሚባል አይደለም። በመቶዎች የሚቆጠሩ የብየዳ ባለሙያዎች ፀሐዩ በሚያቃጥልበት ሜዳ ላይ ሆነው 360 ዲግሪ የሚዞር ብየዳን ያካሂዳሉ። እያንዳንዱ መገጣጠሚያ በአልትራሶኒክ ይመረመራል። በምርመራው ወቅትም ስህተት ከተገኘ ቧንቧው እንደገና ይበየዳል። ምክንያቱም በአሸዋ ስር ከተቀበረ በኋላ ማግኘትና ማስተካከል እጅግ በጣም ከባድና ውድ ስለሚሆን ነው። የዚህ ፕሮጀክት ሌላው ትልቁ ፈተና እና ትልቁ ጠላት ንፋስ ነው። የሰሃራ በረሃ ንፋስ አሸዋን እየጠረገ ቦይን በጥቂት ሰዓታት ውስጥ ሊደፍነው ይችላል። ይህንን ለመከላከል መሐንዲሶቹ በቦዩ ዳርቻዎች ላይ ቬንቲቨር የተባሉ በድርቅ የማይጠቁ ሳሮችንና ዛፎችን ተክለዋል። እነዚህ እጽዋት አሸዋው ወደ ወንዙ እንዳይገባ እንደ አጥር ሆነው ይከላከላሉ። በዚህም የበረሃውን ንፋስ በተፈጥሯዊ መንገድ ትከላከላለች። የፕሮጀክቱ ውጤት የዚህ ሁሉ ጥረትና ድካም መጨረሻው ምንድን ነው? ይህ ጥያቄ የእስካሁኑ ጉዞዎቻችን ማሳረጊያ ነጥብ ነው። እግሮችን ወደ ምዕራብ ግብፅ አቅንተው ወደ በረሃው ጠለቅ ብለው ሲገቡ አንድ ዓይንን በውበት የሚመስጥ አስገራሚ እይታ ያጋጥሞታል። በሺዎች የሚቆጠሩ ሄክታር መሬቶች ላይ ፍጹም ክብ የሆነ አረንጓዴ እርሻዎች ተንጋለው ይገኛሉ። እነዚህ አረንጓዴ ክቦችም ከላይ የዘረዘርነው የግብፅ ታምራዊ ስራዎች ውጤት ናቸው። ምክንያቱም ለዚህ እርሻ የሚውለው የውሃ አቅርቦት የሚገኘው በምድረ በዳ ውስጥ በሚፈሰው ወንዝ ላይ ነው። ከዚህ ወንዝ ወደ እርሻ የሚደረገው ጉዞ ደግሞ የሚከናወነው ሴንተር ፒቮት በተባለው ማሽን አማካኝነት ነው። ከእርሻው ጎን ለጎን ሌላ ግዙፍ የእንስሳት እርባታ ጣቢያዎችም ገንብታለች። ከብቶችም ምግባቸውን የሚያገኙት ከዚሁ በረሃ ላይ በተፈጠረው ወንዝ ከበቀለው ግጦሽ ነው። ይህም ዝቅተኛ ውጥረትን ይፈጥራል። በዚህ ሂደት አማካኝነትም ስጋውና ወተቱ በቀጥታ ወደ ግብፅ ገበያ በመግባት ግብፅ ከውጭ ሀገር በከፍተኛ የውጭ ምንዛሬ የምታስገባውን ምግብ ይቀንሳል። በአጠቃላይ ይህ ግዙፍና በረሃን ወደ ገነትነት የመቀየር ህልም በኢትዮጵያና በግብፅ መካከል ለዘመናት የቆየውን የውሃ ፍጥጫ አቅጣጫ ሊያስቀይር የሚችል ትልቅ እርምጃ ነው። ግብፅም በአባይ ውሃ ላይ ብቻ የነበራትን ጥብቅ ጥገኝነት በመቀነስ የራሷን የውስጥ የውሃ አጠቃቀም ቴክኖሎጂ በማሳደጓ በሁለቱ ሀገራት መካከል ያለውን ውጥረት ሊያበርደው የሚችል ተስፋ ይዟል። ምክንያቱም ግብፅ ከአባይ የምታገኘውን ውሃ በአግባቡ መልሳ በመጠቀም የምግብ ዋስትናዋን ለማረጋገጥ ከቻለች በወንዙ ላይ የሚኖሩ የሞትና የሽረት ፍጥጫ ወደ ምክንያታዊ የውሃ ክፍፍል ንግግር ሊሸጋገር ይችላል። ይሁን እንጂ ፕሮጀክቱ አሁንም ቢሆን ከፍተኛ የውሃ መጠን የሚፈልግ በመሆኑና ግብፅ ለወደፊት የህዝብ ቁጥር እድገቷ አሁንም አባይ እንደሚያስፈልጋት ስለምታውቅ ውጥረቱ ሙሉ በሙሉ ይረጋጋል ማለት አይቻልም። ይልቁንም ግብፅ የአባይ ውሃ ጠብታ አይቀነስብኝ ከሚለው ግትር አቋም ወጥታ ወደ ዘመናዊ የውሃ አስተዳደር መግባቷ ለቀጠናው ሰላም አንድ እርምጃ ወደፊት መራመድ ምክንያት ይሆናል። አሁን ላይ ይህ ፕሮጀክት ከምን ደርሷል ካሉ ከ60 እስከ 70 ከመቶ የተጠናቀቀ ሲሆን በቅርቡ በሙሉ አቅሙ ስራ እንደሚጀምር ይጠበቃል። ጥሉ ግን እኛ ኢትዮጵያውያንን ከዚህ ምን እንማራለን? ግብፅ ያላትን ጥቂት ውሃ በቴክኖሎጂ እንዲህ አብዝታ ስትጠቀም እኛስ ያለንን ሰፊ ተፈጥሯዊ ሀብት በምን አይነት ቴክኖሎጂና እውቀት ልንጠቀምበት ይገባል? ይህ ሁላችንም ልንጠይቀው የሚገባን ጥያቄ ነው። አሁን ላይም የውሃ ፖለቲካው ዛቻና ፍጥጫ ብቻ ሳይሆን የቴክኖሎጂና የልማት ፉክክርም መሆን ያለበት ጊዜ ላይ ደርሰናል። ግብፅ
በረሃዋን ወደ ለምለምነት እየቀየረች ነው። የኒው ዴልታ ፕሮጀክት ግብፅን በቋሚነት የውሃ ችግሯን ይፈታ ይሆን? ጊዜ የሚመልሰው ጥያቄ ነው። ውድ የቻናላችን ቤተሰቦች የግብፅን ሰው ሰራሽ አባይ ኢንጂነሪንግ ጥበብን እንዴት አያችሁት? መልሳችሁን ከታች በኮሜንት አጋሩ። በቀጣይ በሌላ ድንቅ ቪዲዮ እስክንገናኝ ድረስ ደህና ሁኑ።